ቤተክርስቲያን ፊት ለፊት ነው እና ብዙ ይህ ማለት ፒያሳ መካከል ላይ ወርቅ ቤቶቹን አለፍ እንዳሉ አድራሻችን ግልጽ ሆኖ ተጽፏል ያገኙናል። እንግዲህ ምጣዳችን በዘመናዊ ሁኔታ ወደ ቤታችን እየገባ ነው። ይህ ምጣድ አንደኛ ኮምፓክት ነው በመናስቀምጠው ቦታ፣ ሁለተኛ ሶኬት አይመርጥም፣ በማንኛውም ሶኬት ልንጠቀም እንችላለን። ሶስተኛ ይሄ እንደ ባህላዊ ምጣድ ሁሉ ጊዜ እየታሰሰ አስሶኝ ያለ የሚተጠቀምበት አይደለም። ዋናው ትልቁ ነገር ደግሞ 70% የኤሌክትሪክ ፍጆታችን ይቀንሳል። ራሱ በሚሞቅበት ጊዜ እየቀነሰ ያጠፋ። አዎ ይሄ ውስጡ ያለው ቴርሞስታታ ፐርፌክት ነው። የሚፈልገው ቴምፕሬቸር ጋር ሲደርስ ራሱ ስለሚያጠፋ እና ከዛ ውጪ ደግሞ የሚያስፈልገው ቴምፕሬቸር ጋር ሲል ራሱ ያበራ ስለሆነ የምንጠቀምበት ይህ ዋስ ምጣድ ብዙ ከስተመሮቻችን አፕሪሺየት ያደረጉት ነው። ከዚህ በፊት ታውቃላችሁ የኢንጂነር ዋስ የፈጠረው ምጣድ በአሜሪካ ሀገር የታወቀ ሆኖ ሳለ እኛ ሀገር እንግዲህ ያው ገብቷል። እኛ ፒያሳ ላይ የዋስ ምጣድ ውክልና ተሰጥቶን የምንሸጥ ነን። ብዙ ሰዎች ገዝተውት ደስተኛ ሆነዋል። መጣችሁ እናንተ ሞክራችሁታል፣ ገዝታችሁታል። ኤግዛክትሊ ብዙ ሰዎችን ፍላጎት ያሟላል ብለን እናስባለን። አሁን ሳይዙ ነው አንዳንድ ሰዎች ትንሽ አነስ የሚልባቸው፣ ግን ያው ብዙ ጊዜ እንጀራ እየቆረጠን ስለምንጠቀም እውነት ነው። አሁን የሳይዝ ላይ ለምንድነው አሁን ሁላችን አእምሮአችን ውስጥ ያለው የቤታችን ያለው ትልቁ ምጣድ ነው። አሁን ከትልቁ ምጣድ ወደዚህ ስንመጣ ያነሰብን እንላለን። እውነቱን ለመናገር እኔ አሁን ለምሳሌ እንጀራን ሳይዝ አላስታውሰውም። ሁላችንም እንጀራ እየተቆረጠ ስለሚበላም ማነሱና መብዛቱ ይሄናል ብዙ ማተር የሚያደርገው ነገር የለም። እንደውም ማነሱ ከቦታ ከኤሌክትሪክ ፍጆታ ከመሳሰሉት ነገሮች ተጠቃሚ ሊያደርገን ይችላል። ይሄ ነው ያለው። ሌላው ከእንጀራም ውጪ ሌሎች መስራት የምንችልባቸው ነገሮች ኤግዛክትሊ ጥሩ ነጥብ ነው ያመጣልኝ። ይሄ ነገር ይሄ ምጣድ እንግዲህ እንጀራ ምጣድ ብለን በተለምዶ እንጠራዋለን እንጂ ፒሳ ይሰራል፣ ቆጮ ይሰራል፣ አነባበሮ ይሰራል። እኛ ኢትዮጵያውያኖች በምጣድ ላይ የምንጠቀምባቸው ነገሮች ሁሉ ይሰራልናል እና ጠቃሚነቱ ብዙ ነው ብዬ አስባለሁ። ሁሉም ሰው ወስዶ ቢጠቀም ጥቅሙ ብዙ ነው። በተለይ አነስተኛ ቀደም እንዳልከው አነስተኛ ቦታ ላላቸው ሰዎች ትልቁም ምጣድ ማስቀመጥ ለማይችሉ ይሄ በትክክል ጥሩ አማራጭ ነው። በትክክል ዋጋው እስካሁን ፊክስድ በሆነ ዋጋ እየሸጥን ነው። የዋስ ምጣድ ዋጋ 3400 ብር ነው። 3400 ብር ነው። በጣም ደስ የሚል ነው። ዋስትናም ሰጣለሁ። ዋስትና ከአንድ አመት ዋስትና ጋር እንሰጣለን። ካምፓኒው ማስተማማኝ ስለሆነ ያው ሜንቴናንስም ካስፈለገ እዚሁ አዲስ አበባ ውስጥ ቢሮ አላቸው። ሰላም ሲቲ ሞል ላይ እዛ ጋር ቢሮ አላቸው። እዛ ወስደን በቀላሉ ሜንቴን ይችላሉ። ይሄ ደግሞ ብዙ ምንም ኮምፕሊኬትድ ያልሆነ እቃ ስለሆነ ሜንቴን የሚደረግላችሁ ራሱ እዛው ቆማችሁ ነው። ኢሚዲየት ነው የሚሰጣችሁ። ኢንስትራክሽኑንም አይተናል። በአማርኛም በደንብ ዲቴል ሆኖ ኢንስትራክሽኑን ተቀምጧል ውስጡ። ይገርማል። ኢንጂነር ዋስን የምናደንቀው በዚህ ምክንያት ነው። በደንብ ስፔሲፋይድ የሆነ ነገር ነው። የሀገራችን ሁኔታ ያማከለ ነው። አስተማማኝ እቃ ነው። ካምፓኒውም ለደንበኞች አፍተር ሴል ሰርቪስ ላይ አስተማማኝ በሆነ ሁኔታ ያደረገ ነው። በጣም ደስ የሚል ነው። ያው የዋስ ምጣድ ብዙ ሰዎች አሁን የተጠቀሙት ነው፣ እኛን ጨምሮ። ኤግዛክትሊ ዋናዎቹን ነገሮች በደንብ ያዝንላቸው ይመስለኛል። እንግዲህ ሲፈልጉ ደንበኞች ከሌላ ቦታ ሆነው ማዘዝ ከፈለጉ ወይም ደግሞ ሞር ኢንፎርሜሽንም ከፈለጉ የቦታውን አድራሻም ቅድም ጠቁመናል። ተጨማሪም አድራሻውን እናስቀምጣለን። ስልካችንን እንሰጣለን። ከግሪክ ቤተክርስቲያን ፊት ለፊት ነው የሚገኘው። መጥተውም መጎብኘት ይችላሉ። ማዘዝም መነጋገርም ጥያቄም ካላቸው መጠየቅ ይችላሉ። በጣም በጥሩ ሁኔታ ስላብራራልን አንተንም በጣም ነው የምናመሰግነው። እኛም እንደዛው እዚህ ድረስ ስለመጣችሁ በጣም ደስ ብሎናል። እናመሰግናለን። እኛንና ሰውን ልታገናኙ የምንገናኝበት ቀላሉ መንገድ ነው ብዬ አስባለሁ። በጣም እናመሰግናለን። እኛም እንደዛው። ሰብስክራይብ ያላደረጋችሁ እንድታደርጉ በድጋሚ እያስታወስን ሁላችሁም ቪዲዮዎቻችንን በዋትስአፕ እና በፌስቡክ ሼር እንድታደርጉልን በማክበር እንጠይቃለን።